የማያዝን የለም። ሁሉ ሰው ሀዘንተኛ። ደስታው በክርስቶስ የተመሰረተ ስላልሆነ የሆነ ሰው ፊት ሲነሳን ይከፋናል። ለምንድን ነው ካላችሁ የሚሰራ የሚፈርስ ደስታ ያለ ለምንድነው ካላችሁ ደስታችን በክርስቶስ ላይ ስላላደረግነው። የዓለሙ ሁሉ ደስታ እሱ ነው። ክርስቶስን የምናጣው ጊዜ የለም። በመጣንበት ጊዜ ሁሉ ማዕዱ ሳይታጠፍ እናገኘዋለን። ክርስቶስ እውነት ነው። ክርስቶስ ብርሃን ነው። የማይወሰድ ደስታ ማለት እርሱ ነው። ወዳጅን ማሰብ ወይ በሞት እናጣዋለን ወዳጃችን፣ ወይ ይከዳናል፣ ወይ ይጠለናል፣ ወይ ይሰለቸናል። ሁልጊዜ የሚችለን የማይሰለቸን መድኃኒዓለም ነው። እሱን እያሰቡ መቀመጥ በከዱንና ጥለውን በሄዱ ወዳጆቻችን ከማዘንና ከመተከዝም ያድነናል። ያስቀመጥነው ሰው እንዳስቀመጥነው ባይገኝ ልናዝን አይገባም። የትናንትና ወዳጅ ዛሬ ጠላት ይሆናል። ትናንት የለገሰ ዛሬ አሁን ሳበዙት ይላል። እንዳኖሩት የሚገኝ እግዚአብሔር ነው። ተጓዓዝኩን በይነይ በሐሳበይ ተመሪሐ አምላክ ግን ወትሩ ምሳይኩን መርሐኒ ናብቲ ዝሓሸ ዝጽግዖ እምባ የለን ብዘይካ ቅዱስ ክርንካ ግድያ ይኮነን ዝርስቲ እዛ ምድራዊት ከተማ ተጓዓዝኩን በይነይ በሐሳበይ ተመሪሐ አምላክ ግን ወትሩ ምሳይኩን መርሐኒ ናብቲ ዝሓሸ። ኣስተውዕሉ እሞ ካባይ ጀሚርኩም ብዙሕ ሰብ ኣብ ህይወቱ ይሽገር እዩ፣ ኣብ ህይወቱ ይጽገም፣ ኣብ ህይወቱ ይወድቕ እዩ። ኣብዛ ምድርስ ተወሊዱ ክሳብ ዝመውት ዕውት ሰብ የለን። ገንዘብ ክትሽገር ትኽእል ኢኻ፣ ኣብ ሕማም ክትወድቕ ትኽእል ኢኻ፣ ካብ ሰባት ክትነጸል ትኽእል ኢኻ። ብዝርድአካን ዘይርድአካን ኣብ ዘይትፈልጦ ስትረስን ጸቕጥን ክትኣቱ ትኽእል ኢኻ። ሰባት ክሕግዙን ኢልካ ተጨኒካ ኖ ኩስታ ሓወይ ክሕግዘኒ፣ ኩስታ ሓፍተይ ክትሕገዘኒ፣ ዓርከይ ክሕግዘኒ፣ መሓዛይ ክትሕግዘኒ ኢልናስ ኣሚንና ሽግርና ንዘዕለልናዮም ሰባት ርግጸኛ እየ ኣነ ካብቶም ክሕግዙና ኢልና ዝተጸበናዮም ሰባት ዘይንጽበዮም ሰባት እዮም ዝሕግዙና፣ ዘይንጽበዮም ሰባት እዮም ዝድግፉና፣ ዘይንጽበዮም ሰባት እዮም መፍትሒ ሽግርና ዝኾነና። ብዙሓት ሰባት ከም ኣጋጢሙኩም ክህሉ ይኽእል እዩ። ምክንያቱ ክሕግዙን እዮም ኢልካ ተስፋ ዝገበርካሎም ሰባት ኣይሕግዙኻን እዮም። ክሕግዙና ኣይክእሉን እዮም ኢልካ ተስፋ ዘይንበርካሎም ሰባት ከዓ ይሕግዙኻ። ስለምንታይ ኢልና ሓሲብና ንፈልጥ? ኣምላኽ ብኦም ገይሩ እዩ ዝሕግዘና፣ ብዘይትጽበዮም ሰባት ገይሩ እዩ ዝሕግዘካ። ምክንያቱ ህላውነቱ ኸሪኤካ ስለ ዝደሊ ብዘይትጽበዮም ይሕግዘካ ኣምላኽ። ስለዚ ኩሉ ግዜ ስራሕና እናስራሕና ምስ ኣምላኽና ምዝርራብ ኣይነቋርጽ። ኩሉ ግዜ ዕላልና ምስ ኣምላኽና ይኹን። ኣምላኽና ድማ ናይ ኩሉ ሕቶታትና መልሲ ኣለዎ። ንግብፂ ተሃነጽክዋ እምእምእምንዲረ ተብለጭልጭ ወላ ተኾነ ውፅኢት ጣዕሚ ድኻመይ ብፍታ ወይ መዓስ ኮይኑ ሓይሊ ፈርዖን ገዲሉኒ ባርነተይ ርኢኻ ግን ባሕሪ ኸፊልካ ኣውፂእካኒ ዝጽግዖ እምባ የለን ብዘይካ ቅዱስ ክርንካ ግድያ ኣይኮነን ዝርስቲ እዛ ምድራዊት ከተማ ተጓዓዝኩን በይነይ በሓሳበይ ተመሪሐ ኣምላኽ ግን ወትሩ ምሳይኩን መርሐኒ። ውሃ ልታጠጪኝ ትችያለሽ? አንተ ይሁዳዊ ነህ፣ እኔ ሳምራዊት ሴት ነኝ። ውሃ ጠጪኝ ብለህ እንዴት ትጠይቀኛለህ? የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትጠይቂው ነበር፣ እርሱም የሕይወትን ውሃ ይሰጥሽ ነበር። ጌታዬ፣ ጉድጓዱ ጥልቅ ነው፣ ውሃ የምትቀዳበትም የለህም። ታዲያ ውሃውን ከየት ታመጣለህ? ይህን ጉድጓድ የሰጠን አባታችን ያዕቆብ ነው። እርሱ የእርሱ ልጆችና መንጋው ሁሉ ከዚህ ጠጡ። መቼም ከያዕቆብ እበልጣለሁ አትልም። ትበልጣለህን? ከዚህ ውሃ የሚጠጣ ሁሉ ደግሞ መጠማቱ አይቀርም። እኔ ከምሰጠው ውሃ የሚጠጣ ግን ሁለተኛ አይጠማም። እኔ የምሰጣቸው ውሃ ከውስጣቸው ለዘላለም የሚመነጭ የሕይወት ውሃ ምንጭ ይሆናል።
ስጠኝ። ከዚያም ሁለተኛ አልጠማም። ውሃ ለመቅዳትም ወደዚህ መምጣት አያስፈልገኝም። ሂጂና ባልሽን ጥሪ፣ ተመልሰሽም ነይ። እኔ ባል የለኝም። ባል የለኝም በማለትሽ እውነቱን ተናገርሽ። 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ባልሽ አይደለም። እውነቱን ነግረሽኛል። ጌታ ሆይ ነብይ ሳትሆን አትቀርም። ናት ዝሐሽ ጽራኢ ሓይሉ ኣሲሩ ሕይወት ሓይልዋ ብዘይፍታ ወይ ብዓመፅ መኣዝና ቀይርዋ ካብቲ ምስኡ ዘሎ ሓይልስ ሓይልኻ የብርትዕ ጎይታይ ማእሰር ሓጢኣተይ ፈቲሕካ ኣማዕቁባኒ ሕይወተይ ጽግዑ እምባ የለን ብዘይካ ቅዱስ ከርንካ ወይድያ ኣይኮነን ዝስቲ እዛ ምድራዊት ከተማ ተጓዓዝኩ ንብአይነይ ብሓሳበይ ተመሪሐ ኣምላኽ ግን ወትሩ ምሳይኩን መርሓኒ ናብቲ ዝሓሸ አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት። ቢያመናጭቃችሁ፣ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው ትከሻውን የምትሸከሙት። የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ግን ሌላ ቀን ነው። ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬህን ለምን ታጨልመዋለህ? ወጣቶች፣ ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ህይወታችን። እንዳትረሱ፣ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል። ብቻ እግዚአብሔር ይኑር። ያላንተ ለኔ ማን ጌታ ወይ ፍቅር ልቤ ነካኝ ሕግ ነበረ ያፌ ብቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ጸጸተኝ ዛሬ ያኛው ወራት አንተን ሳላውቅ የኖርኩበት ፍቅር ለለካ ማር ወለላ ለኔ ሕይወት አለ ካንተ ሌላ ያላንተ ለኔ ማን ሆነ ጌታ ወይ ፍቅር ልቤ ነካኝ ሕግ ነበረ ያፌ ብቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ፍቅር እንደሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው። ማርያምዬ እናቴ አንቺ ካለሽ አልፈራ። የኃጢአት ሌሊት ረዝሞብኝ ሳለ ቀና ብዬ እንደ ጨረቋ ስልሽን ባየው ጊዜ ከጭንቀት ያርፋለሁ፣ ከተወጠርኩበት እረጋጋለሁ። ለምናኔው ጸሎት ልዩ ዕጣን የዋሻው ሻማነሽ መብርሃን
መዓዛ ሸተተኝ ከግሸን ትናፍቅኛለሽ ምን ልሁን ትርብኝም አለሽ ምን ልሁን እጃችሁ የመስቀሉ ነገር ሲገባን የመስቀሉ ነገር ሲገባን የመስቀሉ ነገር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታል አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈልቃል መልካም ነገር ከመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር እጃችሁ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም